ህይወት እንደምናስባት አይደለችም። አብዛኞቻችን እንደዚህ ልናስብ እንችላለን። ህይወት በጣም ቀላል አድርገን ልናስባት እንችላለን፣ ግን በጣም ቀላል አይደለችም። እኔ በዚህ እድሜ ውስጥ ከምሬ ነው የምላችሁ ስራ ስጀምር የመጀመሪያዬ ነው ስላችሁ እንደዚህ አይነት ስራ ስሰራ የመጀመሪያዬ ነው። ግን ብር እንደ ቀልድ ነበር የሚመጣ የሚመስለኝ። ግን በጣም እዚህ ምድር ላይ በጣም ብር ለማምጣት የሆነ ነገር ለማግኘት በጣም መልፋት ይኖርባቸዋል። በጣም መልፋት ይኖርባቸዋል ማለት ነው። ያው ተማሪ እያለሁ እኔ አንድ አስተሳሰብ ማስበው አስተሳሰብ ነበር። እኔ ከእናትና አባቴ በጣም እንደምሻል አድርጌ ነበር ማስበው። ግን እውነታው እንደዛ አይደለም። እናትና አባቴ ከኔ በጣም እንደሚሻሉ ነበር። ምክንያቱም እናትና አባቴ የሆነ ነገር ለማግኘት ጥግ ድረስ ይለፋሉ። በአሁኑ ጊዜ የምንገኙ ወጣቶች ግን የሆነ ነገር ለማግኘት ጥግ ድረስ አንለፋ። በአቋራጭ መንገድ ሀብታም ለመሆን ነው የምንጠራው። በአቋራጭ መንገድ ደግሞ ብዙዎችን አይሳካልንም። አሁን እንደምናየው መንገድ ላይ በቃ ሁለተኛ ደግሞ በማይሆን ሱስ በተለያየ ሱስ አብዛኞቻችን ተጠምደናል ስላችሁ በመንፈሳዊ የሚሆን በቃ ከመንፈሳዊ በመራቅ የሚሆን በሲጋራ በቃ በተለያየ በመጥፎ መንፈስ በጣም ተይዘናል ማለት ነው። እንደዚህ ስላችሁ መቼስ አብዛኞቻችሁ ታውቃላችሁ፣ የሆነ ሱስ ይዟቸዋል። በቃ የማይጠቅም ሱስ ማለት ነው። በዛ ሰርክል ውስጥ ነው እየኖርን ያለ ነው ማለት ነው። ላይፋችን በዛ ሰርክል ውስጥ ሁሉ ጊዜ ማማረር የሆነ ነገር አዲስ ነገር እንኳን ለማግኘት አንጠርም። ደግሞ አስተሳሰባችን እንደሚነግረን ከሆነ እኛ ከእናትና አባታችን እንደምንሻል ነው። ግን እነሱ በጣም ነው የሚሻሉት ያልኩበት ምክንያት የሆነ ነገር ለማግኘት በጣም እነሱ ይለፋሉ፣ እኛ ግን አንለፋም። የሆነ በአቋራጭ መንገድ ነው ለመክበር የምንሞክረው ማለት ነው። የሆነ ብዙ ሳንለፋ ብዙ ነገር ለማግኘት። ላይፍ ደግሞ እንደዛ አይደለችም። በጣም ለፍተህ ትንሽ ነው የምታገኘው። ብዙ በመልፋት ትንሽ ነው የምታገኘው። እኛ ግን ትንሽ ለፍተን ብዙ ነው ለማግኘት ስለምንጥር ነው። አዲስ ነገር ለመሞከር በጣም ነው የምንፈራው። አዲስ ነገር ለመሞከር በጣም የሆነ ነገር ለመጠየቅ የሆነ ነገር ለማወቅ አንሞክርም። ተማሪ እያለሁ የማስበው ነገር ትምህርት ብጨርስ በጣም ሀብታም ነበር የምሆነው የሚመስለኝ። ወጥቼ ስራ ማላጣ ነበር የሚመስለኝ። ግን ተቃራኒ ነው። ትምህርት ስጨርሱ ላይፋችሁ ጭልም ነው የሚለው። ወጣችሁ ስራ የምታገኙ የሚመስላችሁ ወጣችሁ እንደልባችሁ ስራ አታገኙ። በአሁኑ ደረጃ ደግሞ ያልተማረ ሰው ምንም ቦታ የለውም። በተለይ እዚህ ሀገር ውስጥ የሆነ ነገር ወረቀት ሊኖራችሁ ይገባል። የተሻለ ቦታ ለመድረስ ወረቀት ስላችሁ የሆነ የትምህርት ደረጃ ትምህርት ሊኖራችሁ ይገባል። ካልሆነ ሙያ። ግን እኔ ተማሪ እያለሁ የማስበው ወጥቼ ወዲያው ስራ ማገኝ፣ ወጥቼ የተሻለ ላይፍ እንደምኖር ነበር አድርጌ የማስበው። ግን እውነታው እንደዛ አልነበረም። አሁን ሲገባኝ ማለት ነው። የሆነ ነገር ለማግኘት በጣም መልፋት አለብኝ። የሆነ ነገር ለማግኘት ማለት ነው። እኔ ከ1 እስከ 8 ስማር በጣም ጎበዝ ተማሪ ከሚባሉ ውስጥ ነበርኩ። ቶፕ 10 ከሚባሉ ውስጥ አንዱ ነበርኩ። ግን 9ኛ ክላስ ስገባ ሁሉም ነገር ተዘበራረቀ። ቶፕ 10 የሚባለው መጨረሻ የሚወጣ ተማሪ ሆንኩ። ይሄ እንዲሆን ያደረገኝ ደግሞ የማየው ነገር ነው። በቃ ሰፈር ውስጥ የማየው ከተማሪዎችም የማየው ሪያክሽን። ሁለተኛ ደግሞ በእኛ ጊዜ በእኛ በአሁኑ ጄኔሬሽን አንድ የሚባል ነገር አለ። በቃ የሆነ ትምህርት እንደማይጠቅም አድርገን ነው የምናስበው። ግን እውነታው እንደዛ አይደለም አባቴ። ትምህርት በጣም ነው የሚጠቅመው። ትምህርት ባይኖር ከምሬ ነው የምላችሁ ትምህርት እንደማይጠቅም አድርገን ነው የምናስበው። ይሆናላ በአንድ ሀብታም እንደምንሆን ደግሞ ሁለተኛ ሪች ዳድ እና ፑር ዳድ የሚለውን መጽሐፍ አንብባችሁ ሊሆን ይችላል ወይም አይታችሁ ሊሆን ይችላል። እሱ መጽሐፍ አሁን ያነበበ ሰው በጣም በሱ መጽሐፍ እኔ ሞቲቬሽን ሆኜ ነበር። አላነበብኩትም እውነቱን ለመናገር ትረካውን ነው የሰማሁት። ግን ሙሉውንም አልሰማሁትም። ግን የተረዳሁት በዛን ጊዜ የተረዳሁት አረዳድ በጣም የተለየ አረዳድ ነበር። ምክንያቱም ትምህርት እንደማይጠቅም እሱን አንብቤ አሁን ትምህርት እንደማይጠቅም አድርጌ ነበር የማስበው። ግን እውነታው እንደዛ አልነበረም። ትምህርት ይጠቅማል። ትምህርት በጣም መማር አለባችሁ። ትምህርታችሁን ቸክላችሁ ተማሩ። ወረቀት የሌለው በጣም ምንም እዚህ አገር ላይ በተለይ ወረቀት የሆነ ሳለ አሁን ባይጠቅማችሁ የሆነ ሳለ ይጠቅማችኋል። የሆነ ሳለ ማለት ነው። ያው ይመቻችሁ። ይሄን ሀሳብ በነገራችን ላይ ተቀምጬ ሳስብ ነበር። ከቅድም ጀምሮ እያሰብኩ ነበር። ለምን አልፖስተውም ብዬ ነው። ይመቻችሁ።